ሰላም እንዴት ናችሁ ፋሚሊ? ዛሬም በሌላ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ ሳይኮሎጂ ጥያቄዎችን የምንሰራ ነው የሚሆነው አብረን ጥሩ ጊዜ እንደምናሳልፍ እርግጠኛ ነኝ። መልካም ጊዜ ይሆንላችሁ። ቪዲዮን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ አድርጉ። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ በማድረግ ካልሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ ቪዲዮ እንድትጀምሩ ጋብዛለሁ ማለት ነው። ይመቻችሁ። መልካም ቆይታ። እሺ የመጀመሪያው ጥያቄዎች ዘ ፎሎዊንግ ቤስት ዲፋይን ሴንሴሽን ኢን ዘ ኮንቴክስት ኦፍ ሳይኮሎጂካል ፕሮሰስ ነው የሚለን። በሳይኮሎጂካል ፕሮሰስ መሰረት ዲፋይን የሚያደርገው የትኛው ነው የሚለን። ቀጥታ ወደ መልሶቹ እየሄድኩኝ ከጊዜ አንጻር እንትኖቹን ፖዝ እያደረጋችሁ መስራት ትችላላችሁ። እናንተ የማልፋቸው ይሆናል ማለት ነውና እሺ እና the process of detecting stimuli through sensory organ ነው የሚሆነው ማለት ነውና ሴንሴሽን ማለት process of detecting stimulus ነው። አዲስ የሆኑ ስቲሙለሶችን ማንኛውንም አይነት ስቲሙለስ ምን ማድረግ ነው ዲቴክት የምናደርግበትን ፕሮሰስ ነው የሚያሳየን። ከዛ በኋላ ወደ ብሬናችን እንትን ይባላል። ከዛ ኦርጋናይዝ እና ኢንተግሬት ተደርጎ ሚኒንግ ተሰጥቶት የሚቀመጥበትን ሁኔታ ነው የሚያሳየን ማለት ነው ይሄኛው ፕሮሰስ ማለት ነው የሚሆነው። መልሱ የሚሆነው ቢ ነው። ቢ መልሱ ይሆናል ማለት ነው። ይሄን ስናየው ፕሮሰስ ኦፍ ኦርጋናይዚንግ የሚለው ሴንሰሪ እንትን ፕሮሰስ ኦርጋናይዝ አይደለም የሚያደርገው። ኦርጋናይዝ የሚያደርገው ፐርሰፕሽን ነው ኦርጋናይዝ የሚያደርገው። ኦልሶ እዚህ ጋር ሲ ላይም ደግሞ ኢንተርፕሪት የሚያደርገው ፐርሰፕሽን እንጂ ሴንሴሽን አይደለም ማለት ነው። ፕሮሰስ ኦፍ ኢግኖሪንግ ኢሬሌቫንት ስቲሙላይ የሚለው ደግሞ ሴሌክቲቭ አቴንሽን ይሆናል ማለት ነው። ሶ መልሶ የሚሆነው ቢ ነው የሚሆነው። ስለዚህ ይህን ይመስላል የመጀመሪያው ጥያቄ። what is the primary difference between sensation and perception የሚለውን ጥያቄ ነው። ሁለተኛው ፖዝ አድርጋችሁ መጀመሪያ ብትሰሩ አሪፍ ነው። ነገር ግን እኔ ከእንትን አንጻር ስለማልፈው ፖዝ አድርጋችሁ እንትን እንድትሉ የጋበዝኩኝ። እሺ ከዛ መልሱ የሚሆነው ይሄ ነው። ሴንሴሽን ኢዝ ፓሲቭ ፕሮሰስ ነው while perception is active process ነው። ይሄ ሀሳቡ ምንድነው? ሴንሴሽንን እኛ አክቲቭ ሆነን ሴንስ የምናደርገው አይሆንም ማለት ነው። ሜቢ አክቲቭ ሆነን የሆነ ነገር ላይ ሴሌክቲቭሊ አቴንቲቭ ልንሆን እንችላለን። ነገር ግን ሴንሴሽን ፕሮሰሱ ምንድነው? ፓሲቭ ፕሮሰስ ነው። እኛ አክቲቭ ሆነን እኛ በፍላጎታችን የምናደርገው ፕሮሰስ ላይሆን ይችላል አይደለም ማለት ነው። ፐርሰፕሽን ግን አክቲቭ ፕሮሰስ ነው። ማይንዳችን የሚጠቀመው አክቲቭ ፕሮሰስ ነው ማለት ነው። ኦርጋናይዝ የማድረግ ኢንተርፕሪት የማድረግ ሚኒንግ ሰጥቶ ለሚቀጥለው ጊዜ ለመጠቀም ስቶር የሚደረግበት የሆነን ስቲሙላይ ፕሮሰስ ነው ማለት ነው። ፐርሰፕሽን ኢትስ አክቲቭ ፕሮሰስ ነው ማለት ነው። ሴንሴሽን ግን ፓሲቭ ፕሮሰስ ይሆናል ማለት ነው። እና ቢ ምንድነው የሚለው? ሴንሴሽን ኢንቮልቭስ ኦርጋናይዚንግ ሴንሰሪ ኢንፑት ነው የሚለን። ሴንሰሪ ኢንፑትን ኦርጋናይዝ የሚያደርገው ሴንሴሽን ሳይሆን ፐርሰፕሽን ነው። ሶ ቢ አይሆንም። ፐርሰፕሽን ኦከርስ ቢፎር ሴንሴሽን የሚለው እሱም ትክክል አይደለም። ምክንያቱም ፐርሰፕሽን ነው ኦከር የሚያደርገው ከሴንሴሽን በኋላ እንጂ ሴንሴሽን ከፐርሰፕሽን በኋላ ኦከር አያደርግም። ዲ ደግሞ ሴንሴሽን ኢዝ ኢንፍሉዌንስድ ባይ ሜሞሪ ዋይል ፐርሰፕሽን ኢዝ ናት የሚለው ነው የሚሆነው። ይሄ ደግሞ ሴንሴሽን በሚሞሪ ኢንፍሉዌንስ ይሆናል፣ ፐርሰፕሽን አይሆንም። ሁለቱም ኢንፍሉዌንስ ይሆናሉ። ፐርሰፕሽን ኢንፍሉዌንስ አይሆንም የሚለው ትክክል ስለማይሆን እናልፈዋለን ማለት ነው ይሄኛውን ማለት ነው። ሶስተኛው ጥያቄ ዋትስ ሜንት ባይ አብሶሉት ትሬሽሆልድ ነው የሚለን። አብሶሉት ትሬሽሆልድ ማለት ምን ማለት ነው የሚለውን ነው የሚያሳየን። በደንብ አድርገን አይተነዋል አይደለ? ያኛው ፒፒቲ የቲዩቶሪያሉ ፒፒቲ ላይ ምን እንደሆነ አይተነዋል። ሲ ነው በቀላሉ ዘ ሚኒመም ሌቭል ኦፍ ስቲሙሌሽን ነው። እና የሆነን ነገር ዲቴክት ማድረግ የምንችልበት ዝቅተኛ በጣም የዛ ነገር ኢንቴንሲቲው የዛ ስቲሙለስ ኢንቴንሲቲው ዝቅተኛ ቦታ የመጨረሻ ዝቅተኛ ቦታ ላይ ሆኖ እኛ ግን ዲቴክት ማድረግ የምንችልበት ፖይንት ነው ይሄኛው አብሶሉት ትሬሽሆልድ ወይም ሴንሰሪ ትሬሽሆልድ የሚባለው እንትን ማለት ነውና ይሄ ምንድነው የሚለን? ሚኒመም ኢንቴንሲቲ ኦፍ ስቲሙለስ ሪኳየርድ ቱ ኖቲስ ዲፍረንስ። ይሄ ደግሞ ዲፍረንስ ትሬሽሆልድ ወይም ጀስት ኖቲሰብል ዲፍረንስ የሚለውን ፕሮሰስ ነው የሚያሳየን እንጂ ስለ አብሶሉት ትሬሽሆልድ አይደለም የሚያወራው። ሰው ኤ አይሆንም። ቢ ደግሞ ዘ ሚኒመም ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ፐርሰን ካን ቶለሬት። ይሄ ፔን ትሬሽሆልድ ነው የሚያሳየን። ፔን ትሬሽሆልድ መች ነው የሆነን ፔን አፕላይ ስናደርግ እንትን ኖቲስ የምናደርግበትን ፖይንት ነው። ያ ፔን ትሬሽሆልድ ይባላል። ማክሲመም ኢንቴንሲቲ የሚባለው ደግሞ የዛ የኢንቴንሲቲው አፕላይ የተደረገው የፔኑ ማክሲመም ደረጃ ላይ ሲደርስ ያለውን ምናምን ብሎ ነው የሚያወራው። ይሄ ስለ ፔን ትሬሽሆልድ እንጂ ስለ አብሶሉት ትሬሽሆልድ ስለማያወራ ቢን እንትን በመተው እናልፈዋለን። ዲ ደግሞ ዘ አቢሊቲ ቱ ፐርሲቭ ስቲሙለስ ኢን ዘ ፕሬዘንስ ኦፍ ዲስትራክሽን ነው የሚላል። ይሄ ደግሞ ሴሌክቲቭ ፐርሰፕሽንን እንጂ አብሶሉት ትሬሽሆልድን አያሳየንም። መልሱ እንትን ብለን እናልፈዋለን። አራተኛ ደግሞ በዌበርስ ሎው አማካኝነት how does just noticeable difference for stimulus relate to its intensity ነው የሚለን። ይሄ ዌበርስ ሎው ምንድነው የሚላችሁ ምንድነው የሚለው መሰላችሁ?
ዳይሬክትሊ ፕሮፖርሽናል ናቸው ነው የሚለው እንጂ ከስር እንደተገለጹት ኢንቨርስሊ ሪሜን ኮንስታንት ኦር ናት አፌክትድ ምናምን የሚሉት ነገራቶች ትክክል አይሆኑም ማለት ነው። የሆነ ነገር ጀስት ኖቲፊሰብል ዲፍረንስ ምን እንደሆነ እዚህ ጋር አሳይቻችኋለሁኝ አይደል? እዚህ ጋር የሆነ ቦታ ላይ አይተነዋል። ይሄውና የትኛው ነው መሰላችሁ? አዎ ኤ ላይ ዘ ሚኒመም ኢንቴንሲቲ ኦፍ ስቲሙለስ ሪኳየርድ ቱ ኖቲስ ዲፍረንስ፣ ያ ነው ጀስት ኖቲሰብል ዲፍረንስ የሚለው የሶስተኛ ጥያቄ ኤ ላይ ያለው የእሱ ዲፊኒሽን ይሆናል ማለት ነው የሚሆነው። እና ይሄ ስለዚህ ነው የሚያወራው ሚኒመም የሆነ ነገር ዲቴክት ማድረግ የምትችሉበት ቼንጁን የሆነ ነገር ቼንጅ የሆነ ስቲሙለስን ቼንጅ ሚኒመምሊ ዲቴክት የምታደርጉበት ይሄ ነገር ድምፁ ጨመረ፣ ይሄ ነገር ፓወሩ ጨመረ ምናምን እያላችሁ የምታወሩበት ቦታ አለ አይደለ? እንዴት ነው እየተፈጠረ ያለው ምናምን የምትሉ ያቺ ፖይንት ናት። እሺ ጀስት ኖቲሰብል ዲፍረንስ ወይም ዲፍረንስ ትሬሾልድ ተብላ የምትወራዋ ማለት ነው። አኮርዲንግ ቱ ዌበር ስለው ደግሞ ምንድን ነው የሚፈጠረው መሰላችሁ? ኢንቴንሲቲ ምንድን ነው ኖቲሳቢሊቲም እኩል ይጨምራሉ ወይም እኩል ይቀንሳሉ ነው የሚለን። ማለትም ዳይሬክትሊ ፕሮፖርሽናል ናቸው። ኖቲሳቢሊቲም ኢንቴንሲቲም እኩል ናቸው። ኢንቴንሲቲው ከጨመረ ኖቲስ የማድረግ እድላችንም በዛው ልክ ይጨምራል። ኢንቴንሲቲው ሲቀንስ ደግሞ ኖቲስ የማድረግ እድላችን በዛው ልክ ይቀንሳል ብሎ ነው የሚያሳየን ማለት ነው። ይሄ ዌበር ስለው ቢ ብና ኢንቨርስሊ ነው የሚለው እሱ ትክክል አይደለም፣ ኮንትሮቨርሻል ነው የሚሆነው። ሪሜን ኮንስታንት የሚለውም ኮንትሮቨርሳል ነው እሱ። ናት አፌክትድ የሚለውም አይሆንም። ይሄ ነው ማለት ነው ትክክለኛው መልስ። አምስተኛው ደግሞ which phenomenon explains why you stop noticing constant sound after prolonged exposure ነው የሚለን። ይሄን ብዙ ጊዜ አውርተነዋል። ሴንሰሪ አዳፕቴሽን ነው። የሆነ ነገር ኮንስታንትሊ በቀጠለ ስቶፕ ባላደረገ ቁጥር በቀጠለ ቁጥር ምን እናደርጋለን? ስታፕ ኖቲስ ማድረግ እንተዋለን፣ ኢግኖር እናደርገዋለን ያን ነገር። ከዛ አቴንሽናችንን ወደ ሌላ ነገር ሺፍት እናደርገዋለን። በዛ መሰረት የሚፈጠር ነው የሴንሰሪ አዳፕቴሽን የሚባለው። እና እዚህ ጋር ጥያቄው ምንድነው? ሳውንድን ኮንስታንትሊ በቀጠለ ቁጥር ለምንድን ነው ኖቲስ ማድረግ የምታቆሙት? የትኛው ነው እሱን ኤክስፕሌን የሚያደርገው ነው የሚለው። ይሄ ነው የሚሆነው ማለት ነው። ፐርሰፕቹዋል ኮንስታንሲ የሚለው ከዚህ ነገር ጋር የሚያገናኘው ነገር የለም። የሆነ ነገር ኢንፑቱ ሴንሰሪ ኢንፑቱ በመቀያየሩ ምክንያት የምናየው ነገር ወይ የምንሰማው ነገር በመቀያየሩ ምክንያት ፐርሰፕሽናችን እንደማይቀየር ፐርሰፕሽናችን ኮንስታንት እንደሆነ ስለዛ ነገር የሚነግረን ነው ፐርሰፕቹዋል ኮንስታንሲ። ሴሌክቲቭ አቴንሽን ደግሞ ብዙ ነገሮች መካከል የሆነን የምንፈልገውን ነገር ብቻ መርጠን አቴንሽናችንን የምንሰጠበትን ፕሮሰስ የሚነግረን ይሆናል። ዲሴንሰሪ ትሬሾልድ የሚባለው ሚኒመም ኢንቴንሲቲ ፐርሰን ካን ዲቴክት ሰም ስቲሙላይስ ብለን አይተነዋል ማለት ነው። ከላይ የሚለውን የሚሆነው እና ስድስተኛው ዋት ሴሌክቲቭ ፐርሰፕሽን ነው የሚለን። ሴሌክቲቭ ፐርሰፕሽን ምንድን ነው? ሃው ዳዝ ኢንፍሉዌንስ አቴንሽን፣ እንዴት ነው አቴንሽናችንስ ኢንፍሉዌንስ የሚያደርገው የሚለውን ነገር ነው የሚያወራው። ፖዝ አድርጋችሁ መስራታችሁ እንዳይረሳ። መልስ ከማየታችሁ በፊት ግን ከእንትን አንጻር ሄዳለሁኝ። ቢ ነው የሚሆነው ትክክለኛው መልስ ማለት ነው። ሴሌክቲቭ ፐርሰፕሽን ዘ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይስ ዋይ ኢግኖር ዋይል ኢግኖሪንግ አዘርስ የሆኑ ስቲሙለሶች ላይ ዋና የሆኑ በጣም አስፈላጊ ብለን ያሰብናቸው እንትኖች ላይ ፎከስ የማድረግ እና ሌሎቹን ኢግኖር የማድረግ ፕሮሰስ ነው የሚሆነው ማለት ነው ይሄኛው ማለት ነው። እና የሆነ ነገር ፐርሲቭ ስናደርግ ከሆኑ ነገሮች መካከል መርጠን ፐርሲቭ መደረግ ያለበት ዋና ፎከስ መሆን አለበት ብለን ያሰብነውን ነገር ማይንዳችን የወሰደውን ነገር ፐርሲቭ የሚያደርግበትና ሌሎቹን ብዙ ነገራቶችን ደግሞ ኢግኖር የሚያደርግበትን እንትን ነው ፕሮሰስ ነው የሚያሳየን የሚሆነው ማለት ነው ይሄ። እና ኤም አይሆነው እንዴት ነው? ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ፣ ሁሉንም ኢኳሊ ዲቴክት አናደርግም ሲጀመር። ሁለተኛ ሴሌክቲቭ የምትለው ወርድ ብቻ ይሄን ነገር ማጥፋት ትችላለች ማለት ነው። ሲ ደግሞ ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑት ዊዛውት ባያስ፣ ይሄም ተመሳሳይ ነው ከላይ ጋር ያለው እንትን ተመሳሳይ ነው። ይሄም አይሆንም ሴሌክቲቭ ነው። ሶ ይሄም አይሆንም ማለት ነው። ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስም የሴሌክቲቭ ፐርሰፕሽን ሳይሆን የኦርጋናይዚንግ ፐርሰፕሽዋል ኦርጋናይዜሽን ፕሮሰስን ነው የሚያሳየን። ሶ ይሄም አይሆንም ማለት ነው። እና ሰባተኛ ሃው ዳዝ አቴንሽን ሺፍት ዲዩሪንግ አክቲቪቲ አኮርዲንግ ቱ ኮንሰፕት ኦፍ ፎከስ ኤንድ ማሪጅን። በፎከስ ኤንድ ማሪጅን ኮንሰፕት መሰረት እንዴት ነው አቴንሽናችን አክቲቪቲ እንትን ባለን ቁጥር ቼንጅ የሚያደርገው እንዴት ነው ሺፍት የሚያደርገው የሚለውን ነው እንትን የሚለን። ፖዝ አድርጋችሁ ስሩ አሁንም እንደተለመደው። የመልሱ ግን ቀጥታ ስናልፍ ፎከስ ኦን ስቲሙለስ ቼንጅስ ኮንስታንትሊ ነው። የሆነ ስቲሙለስ ላይ ፎከሳችን ቼንጅ ያደርጋል። አቴንሽናችን ምን ያደርጋል? ቼንጅ ያደርጋል። ኤንድ ፐሪፈራል ስቲሙላይ ኢንተር
ማሪጅን ኦፍ አቴንሽን አይደለ? ይሄ ነው ኮንሰፕት ኦፍ ፎከስ ኤንድ ማሪጅን የሚባለው። ፎከስ የምንለው ነገር ኮንሰንትሬት የምናደርገው ሜን ቶፒክ ሲሆን ማሪጅን የሚባለው ፐሪፈራል ላይ ያለው ነገር ይሆናል ማለት ነው። ፐሪፈራል ያለውን ነገር ማሪጅን እንለዋለን ማለት ነው። ይሄን ነው የሚያሳይ እና ፎከስ ኦን ስቲሙላይ ቼንጅስ ኮንስታንትሊ አይደለ ስቲሙለሶች ላይ ምክንያቱም አቴንሽናችንን ድሮ የሚያደርጉ ነገሮች በጣም ብዙ ናቸው። ሶ ቼንጅ ያደርጋል፣ አቴንሽን ቼንጅ ያደርጋል፣ ፎከስ ቼንጅ ያደርጋል ብለናል። ፐሪፈራል ላይ ያለው ደግሞ እንደገና ከማሪጅን ጋር እንትን ይላል ማለት ነው። ማለትም ማሪጅን ማለት ቀጥታ ከፐሪፈራል ጋር አያይዙት፣ ፎከስ የሚለውን ደግሞ ከሜን ኮንሰፕት ጋር አያይዙት። በቃ ይሄ ነው መልሱ የሚሆነው። ከዛ ቢ ነው የሚሆነው ማለት ነው። እና ይህን ስናየው አቴንሽን ፊክስድ ነው ምናምን ብሎ ይጀምራል። ገና አቴንሽን ፊክስድ ነው ከሚለው ሀሳብ ስንጀምር ትክክል ስለማይሆን ስለሚያፈርሰው እናደርጋለን እናልፈዋለን ማለት ነው። አቴንሽን ምክንያቱም ፊክስድ ስላልሆነ። ሲ ደግሞ ኦል ስቲሙለስ አር ኢኳሊ ፎከስድ ስሩአውት አን አክቲቪቲ ይለናል ማለት ነው። ኢኳሊ ፎከስ አናደርግም ሁሉም ነገር ላይ፣ ሴሌክቲቭ ነን የምንሆነው። ፎከስ የምናደርገው ሴሌክቲቭሊ ነው ማለት ነው። ዲ ደግሞ አቴንሽን ሺፍት ኦንሊ ዲዩሪንግ ሞመንት ኦፍ ሲግኒፊካንት ኢሞሽናል ሪያክሽን። ኢሞሽናል ሪያክሽን ላይ ምንም ያህል ሺፍት ቢያደርግ እንኳን ሁሉም ነገር ኢሞሽናል ከሆነ ነው ሽፍት የሚያደርገው ማለት አይደለም። አቴንሽናችን ኢሞሽናል ሪያክሽን ላይ ሽፍት ሊያደርግ ይችላል። ነገር ግን ኦንሊ ኢሞሽናል ላይ አይደለም፣ ብዙ ነገሮች አሉ ሽፍት የሚያደርጉት አቴንሽናችን። ሶ ይሄም አይሆንም። ከዛ ዊች ኦፍ ዘ ፎሎዊንግ ኤክስተርናል ፋክተር ኢንፍሉዌንስ አቴንሽን አኮርዲንግ ቱ ቴክስት አኮርዲንግ በፒዲኤፉ ላይ እንትን በተባለው መሰረት ባለፈው በሰራሁላችሁ ቪዲዮ መሰረት ነው። ይሄኛው ደግሞ ኤክስተርናል ፋክተር ሆኖ አቴንሽንን ኢንፍሉዌንስ የሚያደርገው አቴንሽንን አፌክት የሚያደርገው የትኛው ነው የሚለን ቀጥታ ወደ መልሱ ስናይ ኖቬሊቲ ነው። ኖቬሊቲ ማለት የሆነ ኒው ነገር ማለት ነው። የሆነ አንኮመን የሆነ ነገር፣ ያልተለመደ ነገር አቴንሽናችንን እንዴት እንትን እንደሚያደርገው የሚያሳየን ፕሮሰስ ነው ማለት ነው። ይሄ ኖቬሊቲ የሚባለው ምንድነው? የሆነ አዲስ የሆነ ነገር ስናየው በጣም ኮመን የሆኑ ነገራቶችን ኢግኖር እናደርግና ወደ እሱ እንዞራለን አይደል? አቴንሽናችን እነሱ እንሰጣለን። ያን ፕሮሰስ ነው ያ ኖቬሊቲ የሚባለው የሚያሳየን። ይሄ የማይሆነው ታይም ኦፍ ዘዴ ኤክስተርናል ፋክተር አይሆንም። ምንም ያህል አቴንሽናችንን ድሮ የማድረግ እድል ቢኖረው እንኳን ታይም ኦፍ ዘዴ ኤክስተርናል ፋክተር አይደለም። ኢንዲቪዥዋል ሙድ የሚለውም ደግሞ ፊዚዮሎጂካል ወይም ኢንተርናል ፋክተር እንጂ ኤክስተርናል ፋክተር አይደለም። ዲ ላይ ያለውም ፕሪቪየስ ኤክስፒሪየንስም ምንድነው ኢንተርናል ነው እንጂ ኤክስተርናል አይደለም። ሶ ቢ ይሆናል ማለት ነው መልሱ። ሶ ይቅርታ ዋት ዳዝ ዘ ኮንሰፕት ኦፍ ፐርሰፕሽዋል ኮንስታንሲ ሪፈር ቱ ነው የሚለን። ይሄኛው ጥያቄ ደግሞ ፖዝ አድርጋችሁ የኛውንም አይታችሁ እንዳትረሱ። ግን ቀጥታ ወደ መልሱ ስንሄድ the ability to maintain perception of an object constant despite changing it appearance በቃ ይሄ ነው perceptual constancy የሚባለው። አፒራንሱ ሲቀየር ፐርሰፕሽናችን አይቀያየርም ማለት ነው። ለምሳሌ እያያችሁ ያላችሁት ይሄኛውን ቪዲዮ እያያችሁ ያላችሁት እንትኑን ብትቀይሩት የፒሲያችሁን ኦር የስልካችሁን እንትኑን ብትቀይሩት ሳይዙን ብትቀይሩት ይቀያየራል አይደለ? ነገር ግን ይሄ ነገር ፒፒቲ እንደሆነ ፐርሲቭ የማድረጋችሁ እድል አይቀየርም። ኦር ይሄ እያያችሁ ያላችሁት በፒሲ እንደሆነ ኦር በስልካችሁ እንደሆነ የስልካችሁ ፐርሰፕሽን አይቀየርም አይደለ? ፐርሲቭ እንድታደርጉት እስካሁን ድረስ ስልኩ ስልክ እንደሆነ ነው። ወይም ደግሞ የሆነ ሌላ ኤግዛምፕል ብንወስድ መኪና ከአጠገባችን ሲርቅ እያነሰ ይሄዳል። ወደ አጠገባችን ወደኛ እየቀረበ ሲመጣ ደግሞ ተለቅ ያለ ይመጣል አይደለ? ሶ ይሄ ነገር ትልቅ እየሆነ ስለመጣ ወይም ይሄ ነገር እያነሰ ስለሄደ መኪናነቱ ቀርቷል ብላችሁ አታስቡም አይደለ? ስቲል መኪና ነው። ቪዥዋል እንትናችን ነው ቼንጅ ያደረገው ብላችሁ የምታስቡበትን ፕሮሰስ ነው የፐርሰፕቹዋል ኮንስታንሲ የሚባለው። ይሄኛው ነው በቃ ቢ ነው የሚሆነው መልሱ። ኤ የማይሆንበት መልሱ ዘ አቢሊቲ ቱ ዲቴክት ስሞለስት ቼንጅ ኢን ስቲሙለስ የሚለው ይሄኛው ትክክል አይደለም። ጀስት ኖቲሰብል ዲፍረንስን የሚያሳይ ስለሆነ ማለት ነው። ቴንደንሲ ቱ ፎከስ ኦን ሞስት ኢንቴንስ ስቲሙለስ ኢን ዘ ኢንቫይሮንመንትም ይሄ ሴሌክቲቭ አቴንሽን ነው የሚሆነው ማለት ነው። ኢንሃቢሊቲ ቱ ፐርሲቭ ስቲሙለስ አውትሳይድ ዘ ሰርቴን ትሬሾልድ የሚለው ትክክል አይሆንም ማለት ነው። ስለ ፐርሰፕቹዋል ኮንስታንሲ የሚያወራ አይደለም። ስለዚህ ይሄ የቢ ይሆናል። ሰው እናልፈዋለን። እና 10ኛ ሀው ዳዝ ሴንሰሪ አዳፕቴሽን ኮንትሪቢዩት ቱ ሰርቫይቫል። ስለ ሰርቫይቫል እንዴት ነው ኮንትሪቢዩት የሚያደርገው ሴንሰሪ አዳፕቴሽን የሚለውን ስናይ ሴንሰሪ አዳፕቴሽን ኮንትሪቢዩት የሚያደርገው የታለው ሳስ ቱ ፎከስ ኦንሊ ኢን ኢምፖርታንት ስቲሙላይስ ዋይል ኢግኖሪንግ አዘር ኮንስታንት ኤንድ ኢሬሌቫንት ዋን። ይሄን ነው በቃ ሴንሰሪ አዳፕቴሽን። ቅድም ምን ብለናል? ኮንስታንት የሆኑ ነገሮችን ኢግኖር እናደርጋቸዋለን ብለናል አይደለ? ያን ፕሮሰስ ነው የሚያሳየን የሴንሰሪ አዳፕቴሽን። ሰው የሆነ ሜን ነገር ላይ ፎከስ እንድናደርግና ለምሳሌ ፊልም በጣም የምንወደውን ፊልም እያየን ነው እንበል። በጣም የምንወደውን ፊልም እያየን እንደ አጋጣሚ ከስራችን እባብ ቢመጣ ፊልሙን አንረሳውም
ኦር ሌላ እንስሳ አስፈሪ የሆነ እንስሳ ቢመጣ ፊልሙን በጣም የፈለገ ያህል ብትወዱት ዘላችሁ ነው አይደለ? ወይ ትሮጣላችሁ ወይ ትጫዋላችሁ ሌላ ነገር አይደለ? ያ ነው ሴንሰሪ አዳፕቴሽን። ያኛውን ነገር ትለምዱትና ለሰርቫይቫል የሚጠቅማችሁ በዚህ ምክንያት ነው። ወደ ዋናው ነገር ወደ በጣም ዴንጀረስ ነው ብሎ ብሬናችን ወደሚያስበው ነገር የሚዞርበትን ፎከስ የሚያደርግበትን ሌሎቹን ደግሞ ኢግኖር የሚያደርግበትን ፕሮሰስ ነው የሚያሳይ እና ቢ ደግሞ ኢት ኢንሃንስስ ዘ ፐርሰፕሽን ኦፍ ስቲሙለስ ኢቨን ዞስ ዛት አር ኢሬሌቫንት አይደለም። ሴንሰሪ አዳፕቴሽን ኢሬሌቫንት የሆኑትን እንትኖች አይደለም ኒው የሆኑትን ነው እንደውም ኢሬሌቫንቶቹን ኢግኖር ነው የሚያደርገው ማለት ነው። እና ቢም አይሆንም። ኢት ኮዝስ አስ ቱ ቢካም ሞር ሴንሲቲቭ ቱ ስቲሙለስ አፍተር ፕሮሎንግድ ኤክስፖዠር ኢት ኮዝስ ቢካም አፍተር ፕሮሎንግድ ኤክስፖዠር ሴንሲቲቭ እንድንሆን አያደርገንም፣ ኢግኖር እንድናደርጋቸው ነው የሚያደርገን። ሰው ይሄኛው የሚሆን አይሆንም ማለት ነው። ኢት ሄልፕስ ቱ ዲቴክት ቼንጅስ ኢን ስቲሙላይ ሞር አኪዩሬትሊ ቼንጆችን ስቲሙለስ ላይ ያሉ ቼንጆችን ሞር አኪዩሬትሊ እንትን እንድናደርግ የሚያደርገን ደግሞ ሴንሰሪ አዳፕቴሽን አይሆንም ማለት ነው። ሶ 11ኛ ወደ ዘ ፐርሰፕሽን ኢንቮልቭ ዘ ኦርጋናይዜሽን ኦፍ ሴንሴሽን። እንዴት ነው ፐርሰፕሽን ኦርጋናይዜሽን ኦፍ ሴንሴሽን ላይ ኢንቮልቭ የሚያደርገው ነው የሚለን እና ወደ መልሱ ስንሄድ ሴንሴሽን ሮ ዳታ ምን ያደርጋል? ፕሮቫይድ ያደርጋል። ስቲሙለሶችን ኢንፎርሜሽኖችን ፕሮቫይድ ያደርጋል አይደለ? ዘን ከዛ ምን ይሆናል? እነዛ ሮ ዳታዎች ኦርጋናይዝ ይደረጋል። በኮግኒቲቭ ፕሮሰስ ኦርጋናይዝ ይደረጉና ወደ ሚኒንግፉል ኤክስፒሪየንስ ተቀይረው ለሚቀጥለው ጊዜ እንድንጠቀማቸው ይቀመጣሉ፣ ይጠራቀማሉ ማለት ነው ስቶሬጅ ዩኒት ላይ። ይሄ ነው መልሱ የሚሆነው። ይሄ ነው ፕሮሰሱም ዲፋይን የሚያደርግልን ነገር። ሁለት ቢን ብናየው ሴንሴሽን ኢንሰልፍ ኦርጋናይዝ ምናምን ብሎ ይጀምራል። ትክክል አይደለም። ኦርጋናይዝ አያደርግም ሴንሴሽን። ስለዚህ ይህን እንተዋለን። ፐርሰፕሽን ፒውርሊ ሴንሰሪ ፕሮሰስ ዊዛውት ኮግኒቲቭ ኢንቮልቭመንት የሚለውም ትክክል አይደለም፣ እንተዋለን ማለት ነው። ዲ ደግሞ ሴንሴሽን ኢንቮልቭስ ኦርጋናይዚንግ ፓተርን ዊዛውት አን ኢንቮልቭመንት ኦፍ ፐርሰፕሽን የሚለውም ትክክል አይደለም። ፐርሰፕሽን ሳይኖር ኦርጋናይዝ አያደርግም። ሲጀመር ኦርጋናይዝ የሚያደርገውም እሱ አይደለም። 11ኛ ኤ ይሆናል ማለት ነው። እና 12ኛው ዋት ሮል ዳዝ አቴንሽን ፕሌይ ኢን ሴሌክቲቭ ፐርሰፕሽን ዲዩሪንግ ኮምፕሌክስ ሲቹዌሽን ሰች አስ ፉትቦል ጌም ነው የሚለን። ሴሌክቲቭ ፐርሰፕሽን እንዴት ነው ፉትቦል ጌም ላይ ለምሳሌ እንዴት ነው አቴንሽናችንን እንትን የሚያደርገው ነው የሚለን። ሶ ቢ ነው የሚሆነው ማለት ነው። አቴንሽን ኮዛስ ቱ ፎከስ ኦን ዘ ቦል ኮሪየር አይደለ? ዘን ስቲሙለስ ሌሎች ስቲሙለሶቹ ምን ይሆናሉ? ለስ ፕሮሚነንት ይሆናሉ ኦር ኢግኖር የመደረግ እድል ይኖራቸዋል ማለት ነው የሚሆነው። ሰው ቢ ነው መልሱ። ይሄ የማይሆንበት ምክንያት አቴንሽን ኮዛስ ቱ ኢግኖር ሞስት ኢምፖርታንት ቲንግ የሚለው ይሄ ትክክል አይደለም። ትክክል ስለማይሆን እናልፈዋለን። አቴንሽን ሞስት ኢምፖርታንቱን አቴንቲቭሊ ፎከስ እንድናደርግበት እንጂ ኢግኖር እንድናደርገው አያደርገንም። ሲ ደግሞ አቴንሽን ሪሜንስ ኮንስታንት ትሩአውት ዘ ጌም የሚለው ኮንስታንት አይሆንም። አቴንሽን ኤቭሪ ታይም ምን ያደርጋል? ቼንጅ ያደርጋል፣ ሽፍት ያደርጋል። ሶ ይህንም እንተዋለን። ዲ ደግሞ አቴንሽን አሎውስ አስ ቱ ሪሜምበር ኤቭሪ ሲንግል ስቲሙለስ። ይህም ትክክል አይደለም። ሁሉንም ነገር ማስታወስ አንችልም ማለት ነው፣ ምክንያቱም ሴሌክቲቭሊ ስለሆነ አቴንት የምናደርገው። 13ኛ ዋት ኢዝ ፕራይመሪ ፋንክሽን ኦፍ ዲፍረንስ ትሬሽሆልድ ኢን ሴንሰሪ ፕሮሰስ ነው የሚለን። ሴንሰሪ ዲፍረንስ ትሬሽሆልድ ቅድም አይተነዋል አይደል? ጀስት ኖቲሰብል ዲፍረንስ ወይም ዲፍረንስ ትሬሽሆልድ የሚባለው ምን አይነት እንትን እንደሆነ አይተነዋል። ሶ እንዴት ነው እንትን የሚያደርገው ነው የሚለው ሴንሰሪ ፕሮሰስ ላይ። ሶ ዲቴክት ስሞለስት ዲቴክታብል ቼንጅ ነው። ቱ ዲቴክት ስሞለስት ዲቴክታብል ቼንጅ ኢን ስቲሙለስ ኢንሴስቲ የሆነ ቼንጅ ሲኖር ኢንቴንሲቲ በኢንቴንሲቲ የሆነው ነገር የምናየው ኦር የምንሰማው ነገር ስሞለስት ኢንቴንሲቲ ቼንጅ ሲኖር፣ ለምሳሌ በኢርፎን እየሰማችሁ ነው እንበል፣ የሆነን ሙዚቃ እየሰማችሁ እናንተ ሳታስቡት ሌላ ሰው ድምፁን ጨመረባችሁ። ከዛ ምን ይሰማችኋል? እንደተጨመረ ይሰማችኋል አይደለ? ከዛ እንዴ ምናምን ብላችሁ የሆነ ጥያቄ ይፈጥርባችኋል። ያኛው ነው ዲፍረንስ ትሬሽሆልድ ጀስት ኖቲሰብል ዲፍረንስ የሚባለው ይሄ ነው። በቃ የሆነ ቼንጅ እንዳለ ጠርጥራችሁ እንትን የምትሉበት አክት የምታደርጉበትን ፕሮሰስ ነው ያሳየን ይሄ ማለት ነው። እና ሶ ስሞለስ ዲቴክታብል ቼንጅን ነው ይሄ ዲቴክት ለማድረግ የሚጠቅመን ዲፍረንስ ትሬሽሆልድ የሚባለው። ሶ ቢ ነው የሚሆነው መልሱ። ይሄ ምንድነው? ቱ ዲቴክት ዘ ሚኒመም ሌቭል ኦፍ ስቲሙለስ ኢንቴንሲቲ። ይሄ ሴንሲቲቭ ሴሌክቲቭ ትሬሽሆልድ ወይ አብሶሉት ትሬሽሆልድ የሚባለውን ነው የሚያሳየን። ሲ ደግሞ ቱ ሜዥር ኮንሲስተንሲ ኦፍ ሴንሰሪ ዲቴክሽን ኦቨር ታይም። ይሄ የሱ ፕሮሰስ አይደለም። ኦልሶ ቱ ዲተርማይን ዘ ፖይንት አት ዊች ሴንሰሪ አዳፕቴሽን ኦከር ዲስ ኦልሶ ኢዝ ናት ኢትስ ፕሮሰስ ማለት ነው። ሶ ቢ ነው መልሱ የሚሆነው ማለት ነው። 14ኛው ዊች ዋን ኦፍ ዘ ፎሎዊንግ ቤስት ኤክስፕሌንስ ፊኖሜናን ኦፍ ፎከስ ኤንድ ማሪጅን ኢን ኮንቴክስት ኦፍ አቴንሽን። በአቴንሽን ኮንቴክስት ፎከስ ኤንድ ማሪጅንን ኤክስፕሌን እንዴት እናደርገዋለን ነው የሚለው።
እንደዚህ ነው ፎከስ። ለምሳሌ ፎከስ ሪፈርስ ቱ ስቲሙላይ ዛት አር ፐርሲቭድ ቪቪድሊ ፐርሲቭ የምናደርጋቸው ሜን ቶፒኮች ናቸው እነዚህ ፎከስ የሚባሉት። ዋይል ግን ማሪጅን ቫጊዩሊ ፐርሲቭ የምናደርጋቸው ፐሪፈሪ ላይ ያሉ ነገሮች ናቸው ማለት ነው የሚሆነው እና ይህ ነው መልሱ የሚሆነው። ሶ ፎከስ ሪፈርስ ቱ ስቲሙላይ ዛት አር ኢግኖርድ ትክክል አይደለም። ኢግኖር የምናደርገው ነገር አይደለም ፎከስ ማሪጅን ነው እንደውም ኢግኖር የምናደርገው ነገር የሚሆነው ማለት ነው። ሲ ደግሞ ፎከስ ሪፈርስ ቱ ስቲሙላይ ዛት ኮዝ shift in attention while margin refers to stimuli that stay constant። ይሄ ደግሞ ትክክል አይደለም። ኮንስታንት የሆኑ ነገራቶች ማርጂን አይደሉም። ፎከስም shift in attention የሚያመጡ ነገሮች ፎከስ አይሆኑም ማለት ነው። እንደውም ፎከስ የሚሆነው ትክክለኛ ሜንሊ ፎከስ የምናደርግበት ነገር ላይ ነው ፎከስ ብለን እንጠራው የምንችለው ማለት ነው የሚሆነው። ሶ ዘ ኔክስት ኩዌስችን ደግሞ ምንድን ነው የሚለው ሃው ዳዝ ዘ ፐርሰፕሽን ኦፍ ዴፕስ ኦከር ኢን ሂውማን ቪዥዋል ሲስተም። ዴፕስ ፐርሰፕሽን እንዴት ነው ሂውማን ቪዥዋል ሲስተም ላይ ኦከር የሚያደርገው የሚለውን ስናየው ደግሞ እንዴት ነው ኦከር የሚያደርገው መሰላችሁ? በቢ መሰረት ነው። ዴፕስ ፐርሰፕሽን ኢዝ ቤዝድ ኦን ኪውስ ሰች አስ ሪላቲቭ ሳይዝ፣ ቴክስቸር ኤንድ ባይኖኩላር ዲስፓሪቲ። በእነዚህ ላይ ዲፔንድ ሆኖ ነው ዴፕስ ፐርሰፕሽን። ዴፕስ ፐርሰፕሽን ማለት ጀጅን እንዴት ነው ጀጅ የምናደርገው የሚለውን ምን ዲስታንስ ኦፍ ኦብጀክቱ ሳይዙን ሊሆን ይችላል ሌላ ነገሩን ሊሆን ይችላል ተጠቅመን እንዴት ነው ዲስታንሱን እንትን የምናደርገው ዲቴክት የምናደርገው የሚለውን ነገር ነው የሚያሳየን። ይሄ መኪና ስንነዳ ሊሆን ይችላል፣ ደረጃ ስንወጣ ሊሆን ይችላል። እንደገና በእንደዚህ አይነት ነገራቶች ላይ የሚጠቅመን ፕሮሰስ ነው ማለት ነው የዴፕስ ፐርሰፕሽን የሚባለው። እና የሚጠቀመው ሪላቲቭ ሳይዝ የሚባል ነገር አለ። ለምሳሌ ሪላቲቭ ሳይዝ የሚለው ምንድነው ዲፋይን የሚያደርግልን? ቢግ ነገሮች ሞር ኖቲስ የመደረግ እድል አላቸው፣ ቢግ ሳይዝ ያላቸው ነገሮች የሚለውን ነው። ቴክስቸርም ፋይነር የሆኑ ቴክስቸሮች ሞር ኖቲስ ይደረጋሉ ነው የሚለን። ባይኖኩላር ዲስፓሪቲ ማለት በሁለቱም አይን የምናየው ነገር የምናየው ፖዚሽን የተለያየ ነው አይደለ? በአንዱ አይናችን የምናየው ፖዚሽን የተለየ ነው፣ በሌላውም ደግሞ የምናየው ፖዚሽን የተለየ ነው ማለት ነው። ያን ነገር ግን ኦርጋናይዝ ሲያደርግ ብሬናችን ሁለቱንም እንደ አንድ ይወስደውና የሆነ ወጥ የሆነ ኢሜጅን ይሰጠናል ማለት ነው አይደለ? ኦርጋናይዝ አድርጎት ያን ቪዥዋል ኢንፎርሜሽን አንድ ወጥ የሆነ መረጃ ይሰጠንና ስለዛ ነገር ሳይዝ፣ ስለዛ ነገር ሼፕ ፐርሲቭ እንድናደርግ የሚያደርግበትን ፕሮሰስ ይሆናል ነው የሚያሳየን የሚሆነው ማለት ነው። ዴፕስ ፐርሰፕሽን ይሄ ነውና ቢ ነው መልሱ። ዲፔንድ የሚያደርገው እነዚህ ነገሮች ላይ ኪዎች ላይ ይሆናል ማለት ነው። ዴፕስ ፐርሰፕሽን ሪዛልት ኦፍ ፕሮሰስ ኦፍ ሴንሰሪ አዳፕቴሽን፣ የሴንሰሪ አዳፕቴሽን ፕሮሰስ ሪዛልት አይደለም። ሶ ኤ አይሆንም። ሲ ደግሞ ዴፕስ ፐርሰፕሽን ኢዝ ኢኔታቢሊቲ ነው ምናምን ይለዋል። ናትሪ ላይ ሴንሰሪ ኢንፑት ላይ እንትን አያደርግም። እሱም ትክክል አይደለም። ምክንያቱም ሴንሰሪ ኢንፑት ላይ የምናየው ነገር ላይ ነው ዲፔንድ አድርገን እንትን የምንለው ማለት ነው። እና ዴፕስ ፐርሰፕሽን ኢዝ ፋንክሽን ኦፍ ሴሌክቲቭ አቴንሽን፣ የሴሌክቲቭ አቴንሽን ፋንክሽን ነው ይለናል። ይሄ ደግሞ ዴፕስ ፐርሰፕሽን ኢዝ ናት ሴሌክቲቭ አቴንሽን ፓርት ሊኖረው ይችላል። ነገር ግን ሙሉ ኮምፕሊትሊ ሶሊ የሴሌክቲቭ አቴንሽን ፋንክሽን ነው ማለት አይደለም። ሰው የሚሆነው ትክክለኛው መልስ የሚሆነው ዴፕስ ፐርሰፕሽን ኢዝ ቤዝድ ኦን ኪውስ ሰች አስ ሪላቲቭ ሳይዝ፣ ቴክስቸር ኤንድ ባይኖኩላር ዲስፓሪቲ የሚለው ይሆናል ማለት ነው። ለዛሬ እስከዚህ ድረስ እንትን ካየን ይበቃል። በሚቀጥለው ሌሎች ቪዲዮዎችን ይዤላችሁ እመጣለሁ። አብራችሁን ስለቆያችሁ በጣም አድርጌ ነው ማመሰግናችሁ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቴሌግራም ቻናላችን ሊንክን ስላስቀመጥኩላችሁ መቀላቀላችሁም እንዳይረሳ። አብራችሁን ስለቆያችሁ አመሰግናለሁኝ በጣም አድርጌ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ።